ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬ ትምህርታችን ደግሞ ይዤላችሁ የመጣሁት ኮንሶናንት ዲያግራፍስ ነው። ኮንሶናንት ዲያግራፍስ ማለት እንግዲህ ሁለት ኮንሶናንት ሌተሮች አንድ ላይ ሆነው እንደ አንድ ሲነበብ ወይም አንድ ድምፅ ሲኖራቸው ኮንሶናንት ዲያግራፍ እንላቸዋለን። እነሱን እያንዳንዳቸውን በኤግዛምፕል የማሳያቸው ይሆናል። እዚህ ጋር እንደምታያቸው አስቀምጬላችኋለሁ። ከዚህ በተጨማሪ ደግሞ በኦንላይን መማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትሳፕ፣ በቴሌግራም አናግሩን። ቪዲዮ ላይ ባለው በአጭር ጊዜ እንግሊዝኛን አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን በኦንላይን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ እንግዲህ መጀመሪያ ላይ እንዳልነው ኮንሶናንት ዲያግራፍ ማለት ሁለት ፊደሎች አንድ ላይ ሆነው አንድ ሲነበቡ ነው። ሲና ኤችን ማን ብለን እናነባቸዋለን? ች ይባላሉ። ሲና ኤች ች ይባላሉ ማለት ነው። ች ፒና ኤች ደግሞ ፍ ይባላሉ። ፍ ደብሊው እና ኤች ሁ፣ ኤስ እና ኤች ደግሞ ሽ እንላቸዋለን። ቲና ኤች አንድ ላይ ሲሆኑ ዝ ይባላሉ። ሲና ኬ ከ ይባላሉ ማለት ሲና ኬ ከ እንላቸዋለን። እነዚህን እያንዳንዳቸውን የምናይ ይሆናል ማለት ነው። ዛሬ በሲኤች እና ኤስ እና ኤች እያንዳንዳቸው በደንብ የማሳያቸው ይሆናል። ያው ሲና ኤችን ማን ብለናል? ች ብለናል አይደለ? ች ብለናል። ለምሳሌ ቢ ብ እንላታለን። ከዛ ኢ እና ኤ ባለፈው እንደይም ብኢ። ከዛ ሲ እና ኤች ማናት? ች አንድ ላይ ብኢ ች ቢች እንላለን ማለት ነው። ያው ብ ከዛ ኤች ኢ ሲና ኤች ች ይባላል። ሲና ኤችን ከዚህ ጋር ማን ብለን አነበብነን ማለት ነው? ች ያልናቸው ሲና ኤች ናቸው ማለት ነው። እሺ ከዚህ ጋርስ ቅርታ ቺ ከዚህ ጋር በስተት ናት ነው። ኦኬ እሺ ይቺ ማናት? ች ናት። ሲና ኤች ች ከዚች ኢ እችኛዋ ሊ አንድ ላይ ምን ይሆናል? ችሊ 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 ያው ች ኢ ሊ ቺሊ ብለን እናነበዋለን። ቺሊ ይባላል ማለት ነው። በቀጣይ ስንሄድ ይቺ ማናት? ይቺ ኢ እና ኤ ኢ ተብለው ይነበባሉ። ያው ይቺ ማለት ናት። ኢ ብለን እናነባቸዋለን። ሲና ኤች ደግሞ ማን ብለን እናነባቸዋለን ብለናል? ች ተብለው ይነበባሉ። ሲና ኤች ች። ስለዚህ ስናነበው ኢች ኢች ብለን እናነባዋለን። ኢች ብለን እናነባለን ማለት ነው። ወደዚህ ስንመጣ ይቺ ማን ናት? ብ ናት። ብ ይችኛዋ ር ናት። ብር ይችኛዋ አ ይቺ ም ይቺ ሲና ኤች አንድ ላይ ብርአንች ብራንች ብራንች ይሆናል። ያው ብ ማለት ብ ናት። ርአ ማለት ደግሞ ራ ናት። ም ማለት ኤን ናት። ሲኤች ማለት ደግሞ ቺ ናት። አንድ ላይ ብራንች ብራንች ብለን እናነባለን ማለት ነው። እሺ ይቺ ይሆናል ት ኦ ት ኦ ማለት ኦ ባውል ስለሆነች ቶ ያው አር ር ያው ር ሲና ኤች ደግሞ ማን ይባላሉ? ች ች እንላቸዋለን። ስለዚህ ት ኦር ች ቶርች ቶርች ብለን እናለን። እሺ ወደ እነዚህ ስንመጣ ደግሞ ይቺ ማን ናት? ች ናት። ች ከዛ ኢ ኤን አይ ኤ ች ኤ ቼ ኤን ደግሞ ን ያው ች ሲኤች ኤ አይ ቼ ይባላሉ። አራቶች አንድ ላይ ኤ ተባሉ ማለት። ኤን ደግሞ ማን ተባለች? ን። ስለዚህ ችኤ ን ቼን ቼን ብለን እናነባዋለን። መጀመሪያ የሚጠበቅብን ምንድን ነው? ኮንሶናንት ዲያግራፍ የሚባሉት ማን ማን ናቸው? ማን ከማን ጋር አንድ ላይ ስትሆን ማን ትባላለች የሚለውን መለየት። ከዛ ደግሞ እነዚህ እያንዳንዳቸውን ፊደሎች በባለፈው ቪዲዮቸውን በደንብ አይተናል። እነሱን ከያዛችሁ አንድ ላይ ልክ እንደ አማርኛ ሌሎችን እንደምታነቡት አገጣጥማችሁ ማንበብ ነው ማንበብ ነው። እሺ ተከታዩ ስናልፍ ሲና ኤች ያው ቺ ናት ብያቸዋለሁ። ሲና ኤች ከዚህ ጋር ሲኤች ይላል ች ከዛ ኤ እና አይ ኤ ይባላሉ።
ች ኤ ከዛ አር ደግሞ ር ትባላለች። ሲኤች ኤ አይ ቼ አልናት። አር ደግሞ ር ነው። ስለዚህ አንድ ላይ ቼር ቼር ቼር። እሺ እነዚህ እቺ ማነው? ች ች እችኛዋ ኢ ች ኢ ከዛ ን ሲኤች አይ ቺ ይኸው ች ኢ ቺ ከዛ ኤን ን አንድ ላይ ቺን ቺን ብለን እናነባዋለን ማለት ነው። ቺን። እሺ ከዛ ይቺ ማለት ች አ ቻ እቺ ር ይችኛዋ ሲ እና ኤች ች አንድ ላይ ቸርች ቸርች። ለመቀጠል ሲኤች ማናት ብያቸዋለሁ። ች ከዛ አይ ኢ ቺ ሲና ኬ ማናት ብለናል። ሲና ኬ ክ ብለን አይደለ? ከዚህ ጋር ያው ሲና ኬ ማን ይባላሉ ብለናል። ክ ብለን እንደምናነባቸው እንትን ብለናል። ክ ቺ ክ ያው ቺ ክ ከዛ ን አንድ ላይ ቺከን ቺከን። እሺ በመቀጠል ይቺ ማናት? ች ኤ ቼ ቸ ችኛ ክ አንድ ላይ ቼክ ቼክ ብለን እናነባለን ማለት ቼክ። እሺ ይቺ ማናት? ሲ ኤ ሲ ከሲ ቀጥላ ኤ ከመጣች ትባላለች። ከሲ ቀጥላ ማን ከሆነች ኤ ኦ እና ዩ እንዲሁም ደግሞ ኮንሶናንት ሌተሮች ከመጡ ከሲ ቀጥለው ሲ ክ ትባላለች። ስለዚህ ክ አ ካ ከዛ ች ነው። ሲ ቲ ኦሚት ትሆናለች ወይም ትዋጣለች፣ አትነበብም። ምክንያቱም ቲ ከሲ ኤች በኋላ ከመጣች አትነበብም። ስለዚህ አሁን ፓች ነው። ሲኤ እና ሲኤችን ነው የምናነባው። ፓች ቲ ምን ሆነች? ተዋጠች ማለት አናነባትም ከሲኤች በኋላ ከመጣች ፓች ፓች። ወደ እነዚህ ስንመጣስ ብን አለች ብ ከዛችኛዋ አ እቺ ን እቺ ች አንድ ላይ ባንች 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 ብላችሁ ታነባላችሁ ማለት ነው። ባንች። እሺ ወደ እነዚህኞች ስናልፍ ይቺ ማናት? ም ናት። ኤም ም አ ም አ ማ ከዛ ቲ አለች ሲኤች ቲ ከሲኤች በኋላ ስለሆነች አሁንም አናነባትም። ሁልጊዜም ቢሆን ቲ ከሲኤች በኋላ ከመጣች አትነበብም። ማ ች ማች ማንን አላነበብናትም ማለት ነው። ቲን አናነባትም። ማች 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 ብለን እናነባዋለን ማለት ነው። ማች ሰው እንደዚህ እያደረጋችሁ በቀላሉ ከተለማመዳችሁ በአጭር ጊዜ ብቁ አንባቢ ጸሐፊ መሆን ትችላላችሁ ማለት ነው። እሺ ወደ ቀጣዩ ስናልፍ ቀጣዩ ደግሞ ኤስ እና ኤች ነው። ኤስ እና ኤች ኤስ እና ኤች ሽ ይባላል። ኤስ እና ኤች አንድ ላይ ስናነባቸው ሽ ብለን እናነባቸዋለን። ያው ይሄኛው ለምሳሌ ኤስ ኤች ሽ ከዛ ኦ ሾ ከዛ ደብሊው ው ጅ አ ር አንድ ላይ ሻወር 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 ብለን እናነባዋለን። እሺ በመቀጠል ኤስ ኤች ማን ነው ብያቸዋለሁ? ሽ እነዚህ ኦ እና ዩ ኦ ያው ሾው ከዛ ኤል ል ዲ ድ አ ዳ ጅ ር አንድ ላይ ሾልደር 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 ብለን እናነባዋለን። ስለዚህ ኤስ እና ኤች ማን ብለን አነበብናቸው ማለት ነው? ሽ ይባላሉ። እሺ ይቺ ማናት? ቢ ብ ከዛ ር ይቺ ኡ ብርኡ ኤስ እና ኤች ማን ይባላሉ? ማን እንላቸዋለን? እነዚህ ሽ አይደለም እንላቸው ሽ እንላቸዋለን ማለት ነው። ሽ ይባላሉ። ብርኡ ሽ ብሩሽ ብሩሽ ብለን እናነባዋለን ማለት ብሩሽ ብሩሽ። እሺ በመቀጠል ይቺ ማናት? ሲ አይደለች? ከሲ ቀጥሎ ኮንሶናንት ሌተር ከመጣ ሲ ክ ትባላለች። ከሲ ቀጥሎ ምን አልኳችሁ? ኮንሶናንት ሌተር ከሆነ ሲ ክ ትባላለች። ስለዚህ ክ
ከዛ ይቺ ር አ ርአ ማለት ራ ይሆናል። ክር አ ራ ክራ። ኤስ እና ኤች ማን ብለናል? ሽ ብለን አይደለ? ኤስ እና ኤችን ሽ ብለን እናነባቸዋለን። ስለዚህ ክርአ ሺ ክራሽ 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 ብለን እናነባዋለን ማለት ነው። ክራሽ። እሺ ወደ እነዚህ እንለፍ። ኤስ እና ኤች ማን ነው ብለናል? ሽ ኤ ማናት? አ ሽ አ አር ደግሞ ማናት? ር ኬ ማናት? ክ አንድ ላይ ሽ አ ሻ ከዛ ር ክ ሻርክ 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 ብለን እናነባዋለን። ሻርክ ሻ ማለት ኤስ ኤች ኤ ር ማለት አር ክ ማለት ደግሞ ኬ ናት። ሻርክ። እሺ ይቺ ማናት? ፕ ናት። ፕ ኡ ፑ ያው ፒዩ ማለት ፑ ናት። ፑ ኤስ እና ኤች ማለት ደግሞ ማናት? ሽ ምድ ላይ ምን ይላል? ፑሽ 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 ይላል ማለት ነው። ፑሽ ፑሽ ምን ይጠበቅባቸዋል ለማንበብ? እነዚህ ኮንሶናንት ዲያግራፍ የምንላቸውን እያንዳንዳቸውን መለየት ይጠበቅብናል ማለት ነው። እያንዳንዳቸውን መለየት። እሺ ወደ ቀጣዩ ስናልፍ ኤስ ኤች ሽ ኤ ሸ እቺ ኤል ማናት? ል እቺ ፍ አንድ ላይ ሼልፍ 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 ያው ሼልፍ እንላታለን ማለት ነው። እሺ ይቺ ማናት? ሽ ናት። ሽ እችኛዋ ኦ ሽ ኦ እቺ ፕ ሺኦፕ ሾፕ ሾፕ እንላታለን። ሾፕ ፒፕ ናት ማለት ነው። ኤስ ኤች ኦ ሾ ፒፕ ሾፕ። እሺ ይቺ ማናት? ፍ ከዛ ይቺ ኢ ፊ ያው ፊ ብለን አነበብናት። ኤስ እና ኤች ማናት? ሽ አይደለች? ሽ ፌ ኢ ሽ ፊሽ ፊሽ ብለን እናነባቸዋለን። ፊሽ። በመቀጠል ይቺ ማናት? ክ ናት አይደለ? ክ ከዛ ከሲ ቀጥሎ ኤ ከሆነች ሲ ክ እንላለን ብያቸዋለሁ። ክ አ ካ ከዛ ኤስ እና ኤች ማናት? ማን ያልኳቸው? ሽ አይደለች? አንድ ላይ ስናነባቸው ካ ከዛ ሽ ካሽ ይሆናል። ካሽ ብለን እናነባዋለን ማለት ነው። ካሽ። ይቺ ማናት? ኤስ እና ኤች ማለት ሽ ነው። ሽ ከዛ ይቺ ኦ ናት። ሽ ኦ ይቺ ር ናት። ሽ ኦ ር ይቺ ት አንድ ላይ ኤስ ኤች ኦ ማለት ሾ ሾ ያው ሾ ር ማለት አር ማለት ደግሞ ር ናት። ር ቲ ማለት ት አንድ ላይ ሾርት ሾርት ይሆናል። ሾርት። እሺ ይቺ ማናት? ት ናት። ት አር ትር አ ማለት ት ቲ ት ናት። አር ኤ ማለት ደግሞ ራ ነው። ራ ኤስ ኤች ማለት ደግሞ ማን? ሽ ሽ አንድ ላይ ትር አ ሽ ትር አሽ ትራሽ ትራሽ ብለን እናነባለን። ትራሽ ብለን እናነባዋለን ማለት ነው። እሺ ይቺ ማናት? ው ናት። ው አ ውአ ዋ ይሆናል። ዋ ከዛ ኤስን ኤች ማን ብለው ተብለው ይነበባሉ? ሽ ተብለው ይነበባሉ። ሽ አንድ ላይ ደብሊው እና ኤ ዋ ነው። ኤስ እና ኤች ሽ አንድ ላይ ስናነባቸው ውአ ሽ ዋሽ ዋሽ ብለን እናነባቸዋለን። እሺ በመቀጠል ያሉት ደግሞ ይቺ ማን ናት? ይቺ ድ ናት። ድ ይቺ ኢ ይችኛዋ ኤስ እና ኤች ሽ ያው ዲ እና አይ ዲ ብለን እናነባቸዋለን። ዲ እና አይ ዲ ከዛ ኤስ እና ኤች ደግሞ ማን ይባላል? ሽ ይባላል። ስለዚህ ድ ኢ ሽ ድ ኢ ሽ ዲሽ ዲሽ ተብለው ይነበባሉ ማለት ነው። ዲሽ
ዲሽ ብለን እናነባቸዋለን። እንግሊዝኛን ለማንበብ የሚጠበቅባችሁ ምንድን ነው? ኮንሶናንት ዲያግራፍ፣ ቫውል ዲያግራፍ የሚባሉት እነሱንም በቀጣይ ቪዲዮ የምናይ ይሆናል። እነሱን መለየት። ከዛ በመቀጠል ደግሞ እያንዳንዳቸውን መጀመሪያ ላይ ኤ ማን ትባላለች፣ ቢ ማን ትባላለች፣ ሲ ማን ትባላለች ስትነበቡ እንደዚህ ከወርዶች ጋር ስትመጣ የሚለውን መለየት። አሁን ለምሳሌ ፊሽ የሚለው ጋር ከዚህ ጋር ኤፍን ሳነብ እንዳለ ኤቢሲዲ ላይ እንደምናገኛት ኤፍ አይደለም ምላት ፍ ነው ምላት ፍ ፍ ብለን ነው የምናነባት። ስለዚህ እያንዳንዳቸውን ፊደሎች ማን ማን እንደሚባሉ መለየት የግድ ያስፈልጋል ማለት ነው። ከዛ በኋላ ልክ ቫውል ዲያግራፍ፣ ኮንሶናንት ዲያግራፍ የሚሉትን በመለየት አንድ ላይ እንደ አማርኛ እንደነዚህ አያይዞ ማንበብ መለማመድ ትችላላችሁ። ለዛሬ የነበረን ትምህርታችን ይህንን ይመስላል። በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ እንግሊዝኛን አቀላጥፋችሁ ማንበብ መጻፍ እንድትችሉ አድርገን በኦንላይን እናስተምራችኋለን። የትም ሀገር ሆናችሁ መማር ትችላላችሁ። አንድ አስተማሪ ለአንድ ተማሪ መድበን እናስተምራለን። በቀን አንዳንድ ሰዓት አናግሩን። በአጭር ጊዜ ብቁ እንድትሆኑ እናስችላችኋለን። መልካም ጊዜ፣ ሰናይ ቆይታ ተመኘውላችሁ።